የዛሬ ቪዲዮ የላይፍ ማኑዋል ብላችሁ መውሰድ ትችላላችሁ። ምናልባት ራሳችሁን ይህንን ቪዲዮ ስታዳምጡ እንደ ህፃን ልጅ አድርጋችሁ እዚህ ምድር ላይ አዲስ እንደመጣ ሰው ማለት ነው። ስለዚህ ይህንን ቪዲዮ አይታችሁ እንደ ጋይድ መጠቀም ትችላላችሁ። በዚህ ቪዲዮ ውስጥ አንደኛ በደንብ ቃላቶችን አስረዳችኋለሁ። ልታውቋቸው ልትረዷቸው የሚገቡ ቃላቶችን በደንብ አስረዳችኋለሁ። እንዴት እንደምትኖሯቸውን በደንብ አሳያችኋለሁ። ህይወትን በደንብ መረዳትና ህይወትን ቀላል አድርጋችሁ መኖር የምትፈልጉ ከሆነ በደንብ አድርጋችሁ እስከ መጨረሻው ድረስ ተከታተሉኝ። እና ደግሞ እንዲሁም ሁሌ እንደምነግራችሁ ማለት ነው ዋን ቱ ዋን ኮቺንግ የምትፈልጉ ሰዎች አገር ውስጥም ከሀገር ውጭም ያላችሁ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ክራይቴሪያውን ልክላችኋለሁ። እና ራሳችሁ ላይ ኢንቨስት ማድረግ የምትፈልጉ ሰዎች ብቻ አውሩኝ። ወደ ቪዲዮ እንገባለን ማለት ነው። ስለዚህ የተለየ ስትራክቸር የለውም ቪዲዮ፣ ሁሉም ወሳኝ ነገሮች ነው ማስረዳችሁ ማለት ነው። ስለዚህ የመጀመሪያው ቃል ማስረዳችሁ ኢጎ ስትባሉ ሰምታችኋል። ማለት ኢጎ ምንድን ነው ትላላችሁ በእርግጠኝነት። አሁን ማስረዳችሁ የሆነ ሳይንስ መጽሐፍ ላይ የሆነ ነገር ላይ ካለው ነገር ሳይሆን እኔ በደንብ አንደርስታንድ ካረኩትና ካየሁት በጣም ቀላል አድርጌ ነው ማስረዳችሁ። የመጀመሪያው ነገር ኢጎ ምንድን ነው? ኢጎ ሲባል ብዙ ሰው የሚመስለውና የሚረዳው እንዴት ነው? ጉራ፣ ጢባር ምናምን እኔ ማለት ብቻ ይመስለናል ኢጎ ማለት ነው። ኢጎ ግን ምንድነው ስትሉ ኢጎ ማለት እያንዳንዱ በቀላሉ የኛ የውሸት ማንነት ብላችሁ ስሉት። ኢጎ ማለት እያንዳንዱ እኔ ካልን በኋላ ምንቀጥለው ቃል ሁሉ ኢጎ ነው። እኔ ካልን በኋላ እኔ ዮሐንስ ነኝ፣ እኔ እንትና ነኝ፣ እኔ እንደዚህ ነኝ፣ እኔ ካልን በኋላ ምንቀጥለው ሁሉ ኢጎ ይባላል። which is false self ይባላል በሌላ ቋንቋ ማለት ነው። እኔና እናንተ ትክክለኛ ማንነት አለን። ትክክለኛ ማንነታችን ወይም እኔነታችን ይሄ ውጫዊ ነገር አይደለም። ኢጎ ማለት እንዳልኳችሁ እያንዳንዱ እኔ ካልን በኋላ የምንቀጥለው ነገር ሁሉ ኢጎ ነው። እኔ ካልን በኋላ የምንቀጥለው ነገር ሁሉ ኢጎ ነው። ከዛ ደግሞ ትክክለኛ ማንነታችን ታዲያ ማን ነው ምንድን ነው ካላችሁኝ፣ ይሄ እኔ ነው ትክክለኛ ማንነታችን። እንዴት ካላችሁኝ ብዙ ጊዜ ምንድን ነው እንዴት ነው የምናስበው? እኔ ብለን ይሄ ሰውነታችንን እኔ ብለን ነው የምናስበው። ይሄ ሰውነት ደግሞ የእኛ ነው እንጂ እኛን አይደለም። ይሄ አይናችን የእኛ ነው እንጂ አሁንም እኛን አይደለም። እንዴት ካላችሁኝ በትንሹ ለምሳሌ እንስሶች ሰዎችም ሲሞቱ ካያችሁ አይናቸው አለ ግን አያዩ። ለምን? እነሱ ስለሌሉ ነው። ይሄ ሰውነታችን እንደ መሳሪያ እንደ ቱል ብላችሁ አስቡ። ለምሳሌ መኪና አለ። መኪና መጠቀሚያችን ነው። ልብስ መጠቀሚያችን መገልገያችን ነው። ኤኒታይም አውልቀን የምናስቀምጠው ምንጥለው ነገር ነው። እኔና እናንተም እኔ ካልን በኋላ ምንቀጥለው ሰውነታችንን አይደለንም አልኳችሁ። እሱ እንድትረዱት ለምሳሌ እኔ ማለት እጄ ትላላችሁ። እጄ ስትሉ የኔ እጅ እያላችሁ ነው። እጄ የሚለው ቃል ውስጥ የኔ እጅ የሚል ነገር አለው። የኔ እጅ which is እኔ የሚባለውና እጄ የተለያየ ነው ማለት ነው። ይህንን በሰውነት አልኳችሁ። በአእምሮና በሐሳብ ደግሞ ልንገራችሁ። ሐሳብም የኛ ነው እንጂ እኛ ሐሳባችን አይደለም። ቀኑን ሙሉ ሐሳቦች እናስባለን። አእምሮአችን ማለት ነው የሚያስብ። አእምሮአችን ደግሞ የኛ ነው እንጂ አእምሮአችን አይደለም። እንዴት ካላችሁኝ ቀላል ነው። አሁን እንዳልኳችሁ ምን እንላለን? ሐሳቤ እንላለን። ሐሳቤ ስንል የኔ ሐሳብ እያለን ነው። ሐሳብ እያለን ነው። እኔና ሐሳቤ እንለያያለን ማለት ነው። ምን እንላለን? ሌላ ስሜቴ እንላለን። እንዲህ ተሰማኝ። እኔ እንዲህ ተሰማኝ ስንል ተሰማኝ የሚለው ቃል ውስጥ እንዲታያችሁ እዚህ ጋር ላድርግላችሁ። ተሰማኝ እኔ ተሰማኝ ነው። ተሰማኝ ስንል እኔ አለ እዚሁ ጋር ላይክ ባንለውም እኔ የሚል ቃል አለው። እኔና ስሜቴ አሁንም እንለያያለን ማለት ነው። እሺ፣ ስለዚህ ስሜቴን አይደለሁም ማለት ነው። ሐሳቤን አይደለሁም። ይሄ ሰውነቴን አይደለሁም። ስሜንም አይደለሁም። የኔ ስም እኮ ነው ማለት ስምህ ማን ነው ነው? ይሄ ዮሐንስ ኦር ያሬድ ሜላት ምናምን የምትሉት ስማችሁ ነው እንጂ ስም እንጂ እናንተን አይደላችሁ። ምክንያቱም ይሄ ስም ሳይወጣላችሁም ነበራችሁ ማለት እዚህ ምድር ላይ ከመጣችሁ በኋላ ነው ይሄ ስም የወጣላችሁ የተነገራችሁ ማለት ነው። እሺ ይሄን ሁሉ ካልሆነን ታዲያ እኛ ማን ነን? ታዲያ እኔ ማን ነኝ ነው ትልቁ ጥያቄ የሚሆነው።
እኔ በቃ እኔ ነኝ ነው ጥያቄ መልሱ። እኔ በቃ እኔ ነኝ ስላችሁ የሚቀጠልበት ነገር የለም። እኛ ሰዎች ጭንቅላታችን አእምሯችን ማለት ነው ሁሌም በቃ እንትን ማድረግ ይፈልጋል። የሆነ ስም መልክ መስጠት ይፈልጋል ለእኔነታችን፣ ለሁሉም ነገር ማለት ነው። አላቅም ማለትም አይፈልግም። ለዛ ነው እኔ አልኳችሁ ዳሽ እኔ ብለን የምንቀጥለው ነገር ሁሉ ውሸት ነው። ትክክለኛ ማንነታችን ይሄ እኔ የምንለው ብቻ ነው። እኔ ወይም ይሄ አይ የምንለው ይሄ የእኔነታችን ስሜት ይሄ ያለው ማለት ነው። ያለው ማለት በዚህ አይን ውስጥ የሚያየው እንዳልኳችሁ አይናችን አይደለም የሚያየው፣ እኛ በአይናችን ውስጥ እናያለን እንጂ ጆሮአችን አይደለም የሚሰማው፣ እኛ ጆሮአችን ተጠቅመን እንሰማለን እንጂ። ይሄ ሰውነት የሌለ ጊዜም ያለው ማንነታችን ማለት ነው። ይሄ ሰውነት ኖሮም ያለው ማንነታችን ከዚህ አይን ጀርባ የሚመለከተው ማለት ነው። እሱን ስም ምናምን የምንሰጠው አይደለም። በቃ ይሄ እኔ ነው በቃ አለቀ። እዛ ሌሎቹ ሁሉ ምንድን ነው እዚህ ምድር ላይ የምንጠቀምበት የምንገለገልበት ነው። ስለዚህ ኢጎ ማለት ኢጎ መጥፎ ጥሩ ምናምን አይደለም። ኢጎ ግን ምንድን ነው ካላችሁኝ፣ ኢጎ እኔ የምንለው የውሸት ማንነታችን ነው። አሴት እኔ ሰነፍ ነኝ ምንም አይደለንም። እኔ ሰነፍም ጎበዝም አይደለሁም። እኔ ግን ሰነፍ ነኝ ስል ደግሞ እኔ ኢጎ ማለት አያስፈልግም አይደለም፣ ያስፈልጋል። እዚህ ምድር ላይ ስንኖር የሆነ እኔ ብለን የምንቀጥለው ነገር ይዘን ነው የምንኖረው። ስለዚህ እሱንም ደግሞ አወራችኋለሁ። ግን አሁን ኢጎ ምንድን ነው የሚለውን በቀላሉ እያስረዷችሁ ነው። እኔ ካልን በኋላ የምንቀጥለው ሁሉ ነው። ትክክለኛ ማንነታችን ወይም ትሩ ሰልፋችን ደግሞ ይሄ እኔ ምንለው ነው። የገባችሁን ነገር ኮሜንት ላይ መጻፍ እንዳትረሱ። ኖት እየያዛችሁ በደንብ አዳምጡ። ምናልባት ያልገባችሁ ነገር ካለም ደግሞ ኮሜንት ላይ መጠየቅም እንዳትረሱ። ኔክስት ቪዲዮ እንድሰራላችሁ ማለት ነው። ሁሉንም ደግሞ ለየብቻ ሰራላችኋለሁ። ግን አሁን አንድ ላይ ነው ሁሉንም እየነገርኳችኋለሁ። ስለዚህ ይሄ አለ። እሺ ህይወት ምንላት ሪያሊቲ እንዴት ነው? ስለዚህ አሁን ስለ ኢጎ አወራን። ኢጎ የሚባለው እኔ ካልን በኋላ የምንቀጥለው ሁሉ ኢጎ ነው። ዳሴት የውሸት ማንነት ነው። ይሄ እኔነታችን ላይ የለበሰ ነው ማለት ነው። እሱን ደግሞ በደንብ ላስረዳችሁ። እኔነታችንን እኔ በቃ እኔ ነኝ ስላችሁ እናንተ በቃ ይሄ እኔ የሚባለው ማንነታችን ምንም አይደለም፣ እንደ ውሃ ነው። ውሃ ከለር የለውም፣ ፎርምለስ ነው፣ ምንም አይደለም። ግን ደግሞ የገባበትን ነገር ሁሉ ቅርጽ ይዛል። ስለዚህ እኔነታችንም እንደዛው ነው። ምንም አይደለንም፣ ግን ምንም መሆን እንችላለን። ቅርጽ የሚያስይዘው ደግሞ ይሄ ኢጓችን ወይም አእምሯችን ነው ቅርጽ የሚያስይዘው። እኔነታችን ምን አልኳችሁ? ምንም አይደለም አልኳችሁ። ትሩ ሰልፋችን በቃ ጀስት ፒውር በቃ እኔ ነው። ከዛ ደግሞ እኔ ካልን በኋላ የምንቀጥለውን ደግሞ ሁሉ እዚህ ምድር ላይ እየሆነ እንኖራለን። ምክንያቱም እኔነታችን እንደ ውሃ ነው። ይሄ ኢጓችን ደግሞ ያን እኔነታችንን ቅርጽ የሚያስይዘው ነው ብላችሁ አስቡ። እዚህ ምድር ላይ ስንኖር እኔ ብለን የምንቀጥለውን ሁሉ እየኖርን እንሄዳለን። እኔ ሰነፍ ነኝ የሚል ሰው ሰነፍ እየሆነ ታገኙታላችሁ። እኔ አልችልም፣ እኔ ጎበዝ አይደለሁም የሚለው ሰው እንደዛ ይሆናል። እንደኔ ማንም የለም፣ እኔ በጣም ጀግና ነኝ፣ የምችል ሰው ነኝ፣ እኔ ካለ በኋላ የቀጠለው ሁሉ በእንግሊዝኛው ሰምታችሁት የምታውቁ ከሆነ አይ አም ካልን በኋላ የምንቀጥለውን ሁሉ እንሆኗለን። ሲምፕል። ስለዚህ ይሄ ኢጓችን እዚህ መሬት ላይ ይሄ ለመኖር የሚያግዘን ነው። ከዛ ደግሞ እኔ ካልን በኋላ የምንቀጥለውን ሁሉ ደግሞ እንደምንሆን ማወቅ አለባችሁ። ግን ትክክለኛው አሁንም ነገ ማወቅ ያለባችሁ ትክክለኛው ይሄ ማንነታችሁ ጀስ ምንም አይደለም፣ እንደ ውሃ ነው፣ እንደ ነፋስ ነው። ላታዩ ትችላላችሁ፣ ግን አለ እና ደግሞ ምንም አይደለም። እኔ ካልን በኋላ የምንቀጥለውም ከአካባቢ ከቤተሰብ ምናምን የወራረስናቸውን ነገሮች ነው። ስለዚህ ይህን አየን። ስለ ሪያሊቲ ደግሞ ስናይ ወይም ደግሞ ስለ ህይወት ስናይ ህይወት ወይም ሪያሊቲ የምንለው ማለት ከኛ አካባቢ ላይ ከኛ ውጭ ያለው ይሄ የምንነካው ምንዳሰው ፊዚካል ወርልዱ ማለት ነው። እሱ ሁሉ ደግሞ ምንድነው ካላችሁኝ ውጤት ነው ወይም ደግሞ ሪፍሌክሽን ነው። የማን ሪፍሌክሽን? የኛ ማለት ነው። ሪያሊቲ የምንለው ውጭ ላይ የምናየው ሁሉ ምንድነው? ሪዛልት ነው። ሪዛልት በሉት ወይም ደግሞ ሪዛልት ነው፣ ውጤት ማለት ነው። ሪያሊቲ ህይወት ምንለውን ብዙ ጊዜ ስናድግ በጣም ትልቅ ሚኒንግ ሰተነው ነው የኖር ነው። ትልቅ ቦታ ሰተነው ነው ማለት እውነት ብለን ነው የምንወስደው ማለት ነው። ያ ደግሞ ማወቅ ያለባችሁ ጀስት ይሄ እንትን ነው፣ ተረፈ ምርት ነው። መስታወት ላይ የምታዩት ነገር ሁሉ እውነት አይደለም። ኢትስ ጀስት ሪፍሌክሽን። አሁንም ሪያሊቲ ብትሉት መሬት ላይ የምታዩት ሁሉ
እውነት የምትሉት ሳይሆን ኢትስ ጀስት ሪፍሌክሽን ነው። ትክክለኛ እውነት ማን ነው ካላችሁኝ እኔና እናንተ ጋር ያለው አእምሯችን ውስጥ ያለው ወይም ኮዙ ነው። ይሄ ኮዝ ኤንድ ኢፌክት ይባላል። ኮዝ ኤንድ ኢፌክት ማለት እንዳልኳችሁ ሪያሊቲ የምንለው ህይወት ላይ የምናየው ነገር ሁሉ ውጤት ነው። ከዛ ደግሞ ኮዝ አለው፣ መስታወት ነው፣ የሚያንጸባርቅ ነው ካልኳችሁ እሱ አይደለም ዋናው እውነታ። ዋናው እውነታ እኛ ጋር ያለው ነው፣ በእኛ ሀሳብ ላይ በእኛ ስሜት ላይ ያለው ነው። እንዴት ካላችሁኝ እንዴት ላስረዳችሁ መሰላችሁ? አሁን እኔና እናንተ የምናየውን እንደምን ወሰዱት መሰላችሁ? እንደ በረዶ ወሰዱት። እንደ በረዶ ወሰዱት። ውሃ በምን መልክ ይገኛል? በጋዝ መልክ ይገኛል፣ በሊኩዊድ መልክ ይገኛል፣ በፈሳሽ መልክ እና ደግሞ በበረዶ መልክ ይገኛል ማለት ነው። በረዶ ነው ብላችሁ አስቡ። ምን በረዶ ሆኖ ነው? የኛ ሀሳብ፣ የኛ ኢማጂኔሽን፣ የኛ ስሜት፣ የኛ ራሳችን የምናይበት መንገድ ደርቆ ነው ማለት ነው። መስታወቱ የሚያሳየው እኛ ውስጥ ያለውን ነው። እኛ ውስጥ ያለውን ሀሳብ፣ እኛ ውስጥ ያለውን ስሜት፣ እኛ ራሳችንን የምናይበትን መንገድ እንዲሁም ደግሞ ስሜቶቻችንን ነው መልሰን የምናየው። በሰዎች ኤክስፔሪየንስ የምናደርገው፣ በውጤት ኤክስፔሪየንስ የምናደርገው ኤቭሪቲንግ ማለት ነው። ስለዚህ ሪያሊቲ ምንድነው አልኳችሁ? እንደ መስታወት ነው። መልሰን እኛ ውስጥ ያለውን ነገር የሚያሳየን፣ እኛ ነው ያልነውን ሁሉ፣ እኔ ነኝ ያልነውን ሁሉ፣ ቅድም ያልኳችሁ እኔ ብለን የምንቀጥለውን ሁሉ የሚያሳየን ነው፣ የሚያንጸባርቅ ነው ማለት ነው። ስለዚህ በራሱ የራሱ እውነት የለውም ማለት ነው። እኛንን ያንን እውነት የፈጠር ነው፣ በራሱ የሞተ ነው። እኛንን ነፍስ እየዘራንበት ምንኖረው ማለት ነው። ስለዚህ ምን ማድረግ አለባችሁ? ሁሌም አሁን ህይወታችሁን መቀየር ስትፈልጉና ስታስቡ ሁሌ እንደምነግራችሁ የምትቀይሩት መንስኤውን ነው እንጂ ውጤቱን አይደለም። ሩጫ ላይ፣ ልፋት ላይ፣ ትግል ላይ ምናምን አይደለም የምትገቡት ምን ላይ ነው? ወደኋላ ተመልሳችሁ ያላችሁን ሀሳብ፣ ራሳችሁን የምታዩበትን መንገድ፣ አይደንቲቲያችሁን ነው የምትቀይሩት። እሱን ስቀይሩ ህይወት ደግሞ ይከተላል ማለት ነው። ስለዚህ ህይወት ሪያሊቲ ብላችሁ ከእናንተ ውጭ ያለውን ሁሉ በጣም ትልቅ ቦታ አትስጡት። ትልቅ ቦታ መስጠት ካለባችሁ ለመንስኤው ስጡ። ለእናንተ ላላችሁ ሀሳብ፣ ላላችሁ ስሜት፣ ለዛ ትልቅ ትኩረት ስጡ ማለት ነው። ስለዚህ አሁን ስለ ሪያሊቲ ያወራን፣ ስለ ህይወት ስለምንላት እኔና እናንተ ህይወት ስለምንላት ነገር ማለት ነው። ግን እንዳልኳችሁ ትልቁ እውነታ እኛ ጋር ያለው ነው። ከዛ ደግሞ ይሄ ውጭ ላይ የምናየው ተረፈ ምርት ነው፣ ከኛ የወጣ ነው። እኛ ሲጀመር የምናየውና ኤክስፔሪየንስ እያደረግን ያለ ነው። እያንዳንዳችን እየመረጥን ነው። በምናችን ካልን በእኛው ማንነታችን ማለት ነው። እንዴት ነው የሚለውን ነገር ደግሞ በደንብ አስረዳችኋለሁ። ለምሳሌ ህይወት ላይ ምን አለ ብላችሁ አስቡ። ህይወት ላይ ሁሉም ነገር አለ። ሁሉም ነገር ተፈጥሮ አልቋል ብላችሁ አስቡ። ስለዚህ ህይወት ላይ ምንድነው ማወቅ ያለባችሁ? ሁሉም ነገር አለ። ኦልሬዲ ሁሉም ነገር ኤግዚስት ያደርጋል። እኔና እናንተ እየመረጥን ብቻ ነው የምንኖረው ማለት ነው። እየመረጥን ነው የምንኖረው ማለት ይሄ ምናየውን እየመረጥን ነው የምንኖረው። ምናየውን ደግሞ የምንመርጠው በምናችን ነው ካላችሁ በእኛ አይደንቲቲ ነው። ስለዚህ ምንቀይረው አይደንቲቲያችንን ነው፣ መነጽራችንን ነው ምንቀይረው ማለት ነው። ምክንያቱም ህይወት ላይ እንዳልኳችሁ ሁሉም ነገር አለ። እኔና እናንተ ግን እየመረጥን ነው የምንኖረው። ለምሳሌ የምፈልገው ትዳር አለ፣ የምፈልገው ገንዘብ አለ፣ የምፈልገው ሪሌሽንሺፕ አለ፣ ኤቭሪቲንግ አለ። አሁንና አሁን ላይ ማለት ነው። ሁሉም አለ እንዳልኳችሁ። ከዛ እኔና እናንተ ግን ምናየው እና ኤክስፔሪየንስ የምናደርገው በእኛ ባለን አይደንቲቲ፣ ባለን ሀሳብ፣ ባለን ስሜት፣ በሱ ነው እየመረጥ የምንሄደው። ቶታሊ በቃ እንደ መነጽር ነው ብላችሁ አስቡ። መነጽር ምን አለው? ከለር ያለው መነጽር ነው ብላችሁ አስቡ። አረንጓዴ መነጽር ከሆነ ያደረግነው ህይወት ላይ የምናየው እንዴት ሆኖ ነው? ህይወትን አረንጓዴ ሆኖ ነው። ዛፎቹ አረንጓዴ፣ መኪኖቹ አረንጓዴ፣ ሁሉ ነገር አረንጓዴ ማለት ነው። ሌላም ነገር ስናደርግ እንደዛ። እኛ ጋር ያለውን ነው መልሰን የምናየው ስላችሁ እንዴት መሰላችሁ? አንድ ጊዜ ምን አጋጠመኝ? የካሜራ ገመድ ተበላሸና የካሜራውን ገመድ ለመግዛት ፈለግኩኝ ማለት ነው። በጣም ብዙ ቦታ ፈልጌ ወደ ቤተል አካባቢ ነበረ ገዛሁኝ መጨረሻ ላይ እና ወደ 200 ምናምን ብር ገዛሁኝ። ከዛ ተመለስኩኝ። ከመጣሁ በኋላ ምን ተፈጠረ? በነጋታው እዛው የምሰራበት ቦታ የነበረው ቦታ ማለት ነው ወርጄ ፊት ለፊት ሁሌ ሱቅ ምገዛበት አለ፣ ውሃ ምናምን ምገዛበት ኖርማል የሸቀጣ ሸቀጥ ሱቅ ማለት ነው። እና እዛ ሱቅ ስገባ
የሚገርማችሁ ነገር የመጀመሪያው ነገር ያየሁት ምንድነው ያንን ገመድ ተንጠልጥሎ አየሁት። አስቡት፣ ኖርማል ሱቅ ላይ ነው። ኖርማል ሱቅ ላይ የካሜራ ገመድ ማለት ነው። እኔ አይደለም የፈጠርኩት ምነግራችሁ፣ ኦልሬዲ ሁሉም ነገር አለ አልኳችሁ። ግን ምናየው እየመረጥን ነው። እስከዛ ድረስ ለምን አላየሁትም? ሁሌ መላለስ ነበር፣ ግን ያንን ገመድ ለምን አላየሁትም ካላችሁ ሲጀመር አእምሮዬ ላይ ስላልነበር፣ ኮንሽስነስ ላይ ስላልነበር ማለት ነው። ሞመንት ግን አእምሮዬ ላይ እሱ ስለነበረ ምን ማየት ጀመርኩኝ? እሱን ማየት ጀመርኩኝ። አስቡ ምን ያህል እንደምንታወር ማለት ነው። እኛ ሀሳብ ላይ ስለሌለ ብቻ። ሀሳባችሁ ላይ ድህነት ከሆነ ያለው ኦፖርቹኒቲ አታዩ። ሀሳባችሁ ላይ እጥረት ከሆነ ያለው፣ ፍርሃት ከሆነ ያለው፣ ጭንቀት ከሆነ ያለው፣ ነገሮች እንደማይሆኑ፣ ህይወት ከባድ እንደሆነች ከሆነ የምታስቡት ቀላል የሚሆንበት መንገድ አይታያችሁ። ስለሌለ አይደለም፣ ግን መነጽራችሁ ሌላ ከለር ስለሆነ ነው። ወይም መነጽራችሁ በቃ የሚያየው ሌላ ነገር ስለሆነ ነው። ስለዚህ መነጽራችሁን ነው የምትቀይሩት ማለት ነው። መነጽራችሁ ስንል የተለያየ ነገር ልንል እንችላለን። ቅድም ያልነው እኔ ካልን በኋላ የምንቀጥለውን ጀስ አይደንቲቲያችን፣ ኢጎዋችን በሉት ኢጎ ነው። ቅድም ነግሬያችኋለሁ። እኔ ካላችሁ በኋላ የምትቀጥሉትን ነገር መቀየር ስትጀምሩ ወይም ደግሞ ኮዙን ስቀይሩ፣ ኮዝ ያልኳችሁ ሀሳባችሁ፣ ስሜታችሁ ምናምን። ከዛ ደግሞ በእንግሊዝኛ ምን ይባላል? ፍሪኩዌንሲም ይባላል። ፍሪኩዌንሲ የሚለውን በምን መረዳት ትችላላችሁ? ቅድም ያልኳችሁ ሀሳብ፣ ስሜት፣ እናንተ ራሳችሁ የምታዩበት መንገድ፣ አመለካከታችሁ፣ እምነቶቻችሁ፣ ስለ እነሱም ነግራችኋለሁ። እነሱን ማለት ነው። እሱን ስቀይሩ የምታዩት ነገር ይቀየራል። ሌላው ቆንጆ ምሳሌ ምንድን ነው? ሬዲዮ ነው። ለምሳሌ ቅድምን አልኳችሁ ሁሉም ነገር አለ ህይወት ላይ፣ ሁሉም ነገር አለ። እንደ ሬዲዮ ጣቢያ አስቡ። ሁሉም 97.1 101.1 ሁሉም የሬዲዮ ጣቢያዎች በዚሁ ሰዓት ላይ በዚሁ ጊዜ ላይ አሉ። ግን እየሰማችኋቸው ነው ካላችሁ አይደለም። ምን ያስፈልገናል? የሆነ መሳሪያ ያስፈልገናል፣ ያን ነገር ምን ሰማበት ማለት ነው። እሱን አምጥተን which is ሬዲዮ። የኛ ሬዲዮ ደግሞ ምናችን ነው ካላችሁኝ ይሄ አእምሯችን፣ ሰውነታችን ነው። እንደዛ ብላችሁ ሰዱት። ሬዲዮ አምጥተን የሬዲዮን ጣቢያ ስንት ላይ ማድረግ አለብን? 101.1 መስማት የምፈልገው 101.1 ከሆነ the moment 101.1 ላይ ስታደርጉ 101.1ን ብሮድካስት ያደርግላችኋል፣ ያስደምጣችኋል ማለት ነው። ሬዲዮ ኦልሬዲ ጣቢያው አለ። ሬዲዮ አይደለም የሚፈጥረው ምናምን፣ እኔና እናንተ አይደለም የምንፈጥረው፣ ኦልሬዲ አለ። ግን እሱ ነው ሰሌክት እያደረግን የምንኖረው ማለት ነው። አሁን ያላችሁ ሀሳብ፣ ስሜት፣ ራሳችሁ የምታዩበት መንገድ ኦልሬዲ 97.1 የሚባል ህይወትን እያስኖራችሁ ነው። አሁን የምትኖሩት ህይወት፣ አሁን ያላችሁ ጓደኞች፣ አሁን ያላችሁ ገንዘብ፣ ኤቭሪቲንግ ምንድን ነው ኤክስፔሪንስ እያደረጋችሁ የምትኖሩት እናንተ ጣቢያችሁ እሱ ላይ ስለሆነ ነው። ጣቢያችሁ ማለት ፍሪኩዌንሲያችሁ። ፍሪኩዌንሲ ማለት ቅድም የነገርኳችሁ ሀሳብ፣ ስሜት ምናምን። በሌላ ደግሞ ስናወራው እኔ ብለን የምንቀጥለው ነገር ጣቢያችን ነው ብላችሁ አስቡ። እኔ እንዲህ ነኝ፣ እኔ እንደዚህ ነኝ የምትሉት ሁሉ ጣቢያ ነው። በቃ ይሁንልኝ እያላችሁ ነው። ጣቢያውን ትዩን እያደረጋችሁት ነው፣ እየመረጣችሁ ነው እየኖራችሁ ያላችሁት። ህይወታችሁን መቀየር ስታስቡ ዴር ኢዝ ነቲንግ አዲስ ነገር። ምንድነው የምታደርጉት? ጣቢያውን ትቀይሩታላችሁ። ጣቢያውን መቀየር ማለት ምንድን ነው የሚቀየረው? ሀሳብ፣ ሀቢቹዋሊ የምታስቡት ሀሳብ፣ ሳታውቁት የምታስቡት ሀሳብ፣ አንኮንሽስሊ የምታስቡት ሀሳብ ማለት ነው። ስሜት፣ ስለ ራሳችሁ የሚሰማችሁ ስሜት፣ ስለ ህይወት የሚሰማችሁ ስሜት። ትልቁ ግን እንዳልኳችሁ ነው። ራሳችሁን እንዴት ነው ስለ ራሳችሁ የሚሰማችሁ ስሜት። ሌላው ሰልፍ ኢሜጃችሁ፣ ሰልፍ ኢሜጅ ራሳችሁ እንዴት ነው የምታዩት? እንደ ጀማሪ ህይወት ገና ያልገባው ገና ነገሮችን ፊገር አውት ለማድረግ የሚሞክር ሰው እንደሆናችሁ ነው የሚሰማችሁና ራሳችሁ የምታዩት። እንደዛ ከሆነ ህይወትም እንደዛ ነው ትሪት የምታደርጋችሁ። ሰልፍ ኢሜጃችሁ ምን ማድረግ አለበት? መቀየር አለበት። እሺ ሰልፍ ኢሜጅ አወራ። ከዛስ ብሊፍ ወይም እምነት። ብሊፍ የሚለው ቃል ላይ እዚህ ጋር ልጻፍላችሁ። ብሊፍ ወይም ብሊቭ የሚለው ቃል ላይ የሚገርማችሁ ላይ የሚል ነገር አለ፣ ውሸት ማለት ነው። which is እምነት የምንለው ነገር like እውነት አይደለም፣ ግን ደጋግመን ለራሳችን የነገርነውን ወይ ደግሞ በስሜት ኤክስፔሪየንስ ያደረግነውን ሁሉ አእምሯችን ምን ያደርጋል? ያምነዋል። እምነት ማለት እውነት ብለን የተቀበልነው ነገር ማለት ነው። እምነታችሁ ከመፈልጉት ግብ ጋር የሚጣረስ ከሆነ የምፈልጉትን ጭራሽ ነው የማታገኙት። ምክንያቱም የእምነታችንን ስለሆነ የምናገኘው። ህይወት ቀላል ነች
እምነት ነው። አሁን በማለት ደረጃ አይደለም። እሺ ሰውነታችሁ ያውቀዋል ወይ? ማወቅ የሚባል ነገር አለ፣ ከእምነትም ያለፈ ነገር። ለምሳሌ ልብስ እንደለበሳችሁ ታውቃላችሁ፣ ታምናላችሁ ብላችሁ የምትመልሱት አውቃለሁ ነው። ልብስ እንደለበሳችሁ ምን ታደርጋላችሁ? ታውቃላችሁ። አምናለሁ ካላችሁ እንደውም ውሸት ነው ማለት፣ እየተጠራጠራችሁ ነው ማለት ነው። ኖዊንግ ይባላል። ኖዊንግ ማወቅ። አንድ ካርል ዩንግ የሚባል ሳይኮሎጂስት አለ። ከመሞቱ የመጨረሻ ዓመታት አካባቢ አንድ ኢንተርቪው ላይ ዱ ዩ ቢሊቭ ኢን ጋድ ብሎ ጠየቁት። በፈጣሪ ታምናለህ አሉት። ቢሊቭ ኖ አይ ዶንት ቢሊቭ ኢን ጋድ አይ ኖ ጋድ አላቸው። ፈጣሪ አላምንም፣ ፈጣሪን አውቀዋለሁ። ማወቅና ማመን ይለያያል፣ ሌላ ሌቭል ነው። ሰው ግን ብቻ እምነት የሚባለው ነገር አለ። እምነት ማለት እውነት ብለን የተቀበልነው ነገር ነው። በሰውነታችን በቃ ምናውቀው ነው ምንለው ነገር ምንድነው? እናንተ ነው እያላችሁ እየኖራችሁ ያላችሁት ስለ ራሳችሁ፣ ስለ ህይወት፣ ስለ ሰዎች፣ ስለ ኤቭሪቲንግ ማለት ነው። እነዚህ እምነት፣ ሀሳብ ምናምን ምላችሁ፣ ፍሪኩዌንሲ ምናምን ምላችሁ ይሄ ቻናሉ ነው ብላችሁ አስቡ። ሬዲዮ ላይ ያለው ቻናል ነው ብላችሁ አስቡ። በዛ ባላችሁ ልክ ህይወትን እንደዛ ኤክስፔሪየንስ እያደረጋችሁ ትኖራላችሁ። ምክንያቱም መንስኤው ይሄ ስለሆነ፣ ህይወት ደግሞ ውጤት ነች። እንደ መስታወት ብዬ ውሰዱት ብዬም አውርቻችኋለሁ። እነዚህ ነገር ውሰዷቸው። ስለምን አወራን? ስለ ኢጎ አወራን፣ ስለ ትክክለኛ ማንነታችን አወራን፣ ፍሪኩዌንሲ ስለምንለው ነገር አወራን፣ ስለ ሀሳብ ስሜቶቻችን መንስኤና ውጤት አወራን። ይሄን ሁሉ እያወራን ነው። አሁን እነዚህ ኮንሰፕቶች እየነገርኳችሁ፣ ከዛ ደግሞ እናገናኛቸዋለን ከህይወታችን ጋር ማለት ነው። ከህይወት ጋር እናገናኛቸዋለን። ከምፈልጉት ነገር ጋር ማግኘት፣ ማሳካት ከምፈልጓቸው ነገሮች ጋር በደንብ እናገናኛቸዋለን። እንግዲህ በእርጋታ ጠብቁኝ። እሺ ስለዚህ ይህን ሁሉ አየን፣ ይህን ሁሉ አወራን። ሌላ ምን ይቀራል? እሺ ከዛ ደግሞ ስለ ጎል ላውራችሁ። ጎል ከዛ ደግሞ ድሪም ምናምን የምንለው ነገር አለ። ድሪም የምንለው በጣም በቃ በትልቁ የምታልሙት ኢቨን ኢምፖስብል ለእናንተ የሚመስላችሁ የምትፈልጉት ነገር ነው። ስለ ግብ ስናወራ ደግሞ ስፔሲፊክ የሆነ የምታስቀምጡት። ለምሳሌ ብዙ አትሂዱ፣ በትንሹ ተለማመዱ ጎል ማስቀመጥ። በቀጣይ 3 ወር ምንድነው ማሳካት የምትፈልጉት? አሊያ ምን ትፈልጋላችሁ? ከዛ ደግሞ ምን ያስፈልገኛል ብላችሁ ሲጠይቁ ራሳችሁ በቀጣይ 3 ወር ችግር የለም። አሁን ትልቁን ምናምን ትሄዱበታላችሁ፣ ይዳዝማ እንትን አይልም። ግን መጀመሪያ ጡንቻ ገንቡ። የምን ግብ እያወጣችሁ የማሳካት ጡንቻ ማለት ነው። 3 ምንድን ነው አሁን ላይ የሚያስፈልጋችሁ? ምን ትፈልጋላችሁ? ግብ ይኖራችሁ አስቀምጡ። እንግዲህ በብዛት ህይወት ላይ የምናወጣው ግብ የገንዘብ ግብ ነው። እሺ ግን አስቀምጡ። በተለይ ደግሞ ስለ ገንዘብ ስናወራ የገንዘብ ግብ ስታወጡ ማድረግ ያለባቸው አንድ ነገር ምንድን ነው? ለምንድን ነው ላይክ ለምሳሌ 500,000፣ 600,000፣ 1 ሚሊዮን፣ 100,000፣ 10,000፣ 40,000 በዶላር ስታወጡ ደግሞ $5,000፣ $6,000፣ 10፣ $15,000 ብቻ ታስባላችሁ። ምክንያቱም ያው ከሀገር ውስጥም ከሀገር ውጭም ያላችሁ ሰዎች እንዳላችሁ ስለማቅ ነው። ይሄ አለ ገንዘብ። ለምሳሌ 500,000 ያለ አንድ ሰው በኢትዮጵያ ብር ወይም ደግሞ $10,000 በወር መስራት ብሎ አሰብ አንድ ሰው ምን ልታደርጉበት ነው የሚለውን ነገር በደንብ ማወቅ አለባችሁ። ምክንያቱም ቁጥር ሆኖ አካውንታችሁ ላይ ቢቀመጥ ምንም አያደርግላችሁ ማትጠቀሙበት ከሆነ። ብሩን ሳይሆን እየፈለጋችሁ ያላችሁት በብሩ የምታደርጉትን ነገር ነው የምትፈልጉት። ስለዚህ የመጀመሪያ ክላሪቲ ይኖራችሁ። ምንድነው ቤት ከራይበታል ነው የተሻለ ቤት የሆነ መገዙት ነገር አለ፣ ክሊር አድርጉት የምትፈልጉትን ነገር። ብዙ ሰው ክላሪቲ የለውም፣ ዝም ብሎ ነው ግም ያስቀምጠው። ቁጥር ያስቀምጣል የሆነ ነገር ብቻ። ሲጀመርም ቁጥር አያስቀምጥም፣ ግልጽ የሆነ ነገር የለውም። ጀስት ብዙ ብር፣ አሪፍ ቤት፣ አሪፍ መኪና የሚባል ነገር የለም። ግልጽ አድርጉት። ግልጽ ማድረግ ብቻ ሳይሆን ደግሞ ስለዛ ስለምፈልጉት ነገር በደንብ ወቁ፣ አጥኑ፣ ስተዲ አድርጉበት፣ ወቁት። ሰው ግባችሁን በግልጽ ማስቀመጥ አለባችሁ ማለት ነው። ሌላ ስለ ጎል ስናወራ እስካሁን ብዙ ነገሮችን አወራን።
ብዙም አይደለም እንደውም በትንሹ አወሯችሁ። እሺ ይሄንን እንዴት ነው ከህይወቴ ጋር ማገናኘው? እንዴት ነው ህይወቴ ላይ የምፈልገውን ነገር ማገኘው የሚለውን ነገር ስታዩ አሁን ያልኳችሁ ነገሮች ሁሉ ነው አንድ ላይ የምናስኬዳቸው ማለት ነው። እንዴት ነው የምናስኬዳቸው? የምናደርጋለን መሰላችሁ? ቆንጆ ጎል ይኖራችኋል። የመጀመሪያው ለምሳሌ $30,000 አላችሁ፣ ግባችሁ እሱ ነው። ምን ተባባልን? ህይወት እኛን ምንድን ነው የምታደርገን? ሚረር ነው የምታደርገን። ህይወት ላይ እኛ ጋር ያለውን ነው መልሰን የምናገኘው። ቅድም ተባብለናል፣ ኮዝ ኤንድ ኢፌክት ተባብለናል። ህይወት ላይ ያለንን ነው የምናገኘው። እኛ ጋር ያለውን ነው፣ መንስኤው ጋር ያለውን ነው ውጤት ላይ የምናገኘው። ግብ ስንፈልግ ደግሞ ማወቅ ያለባችሁ ነገር ግቡን የምንፈልገው ለግቡ ሳይሆን ለስሜት እንደሆነ ማወቅ አለባችሁ። ዲዛይር አለን which is ፍላጎቱ ያለን የሆነ ስሜት እንዲሰማን ነው። ኮንፊደንስ ሊሆን ይችላል፣ ደስታ፣ ምስጋና ምናምን ብቻ የሆኑ ስሜቶች እንዲሰሙን ነው ይህን ነገር እየፈለግን ያለ ነው። የምንፈልገው ለስሜት እንደሆነ ማወቅ አለባችሁ። እኛ አለን፣ ፍላጎታችን አለ፣ ስሜቱ አለ። ምንድነው እዚህ ጋር የምናደርገው? ውጤቱን እናወጣና መንስኤው ደግሞ ምንድነው? ስሜት ነው ተባብለናል። ይሄ ነገር ሲኖረን ሚኖረን ሀሳብ፣ ሚኖረን ስሜት፣ ራሳችን የምናይበት መንገድ፣ እሱን ሁሉ እናውቅና እሱን አሁን መሆን እንጀምራለን። እሱን አሁን መሆን ስንጀምር ውጤቱን አለማየት አንችልም። አሁን ውጤቱ ያለውን ሰው መሆን አለባችሁ የምፈልጉትን ውጤት ለማግኘት። ዳት ሲምፕል። የምፈልጉትን ውጤት የምፈልጉ ከሆነ ያ ውጤት ያለው ሰው መሆን አለባችሁ። እሱ እንደሚያስበው ማሰብ አለባችሁ። እሱ እንደሚሰማው መሰማት አለበት። እሱ አክት በሚያደርግበት መንገድ አክት ማድረግ አለባችሁ። ለነገሮች ሪአክት የምታደርጉበትን መንገድ እንደዛ ሰው መሆን አለባችሁ። which is እኔ የምትሉት እኔ ብላችሁ ዳሽ የምትቀጥሉት ነገር የአዲሱ ውጤቱ ያለው ሰው መሆን አለበት። ምክንያቱም ህይወት ላይ የምናገኘው እኔ ካለም በኋላ ምንቀጥለውን እንደሆነም አውርቻችኋለሁ። አሁን በማለት አይደለም፣ እሺ፣ በማለት ብቻ በሀሳብ ብቻ ሳይሆን የሚሰማችሁ የምታምኑት ማለት ነው። እሱን ለማድረግ ደግሞ ምን ማድረግ ትችላላችሁ? ጀነራሊ ሀሳብና ስሜትን ያዙልኝና የምታደርጉትን ልንገራችሁ። ሀሳብና ስሜት። ስሜት ትልቁ ነገር ነው። ይሄ ውጤት ያለው ሰው ስሜት እንዲሰማችሁ ምን ማድረግ ትችላላችሁ? ሪላክስድ የሆነ ስቴት ላይ ትሆኑና ዘና ትሉና ሰውነታችሁን ታዝናኑትና ስላችሁ ደግሞ ጠጣችሁ ጨፍራችሁ አይደለም፣ ቁጭ ትሉና ሪላክስድ ለመሆን ትንፋሽ በአፍንጫችሁ አስገብታችሁ ምናምን ትንሽ ደቂቃ ጸጥ ብላችሁ ትቀመጣላችሁ። ከዛም ታረጋላችሁ፣ አይናችሁን ጨፍናችሁ ማለት ነው። ይህን የምታረጉት 10 ደቂቃ ለምሳሌ ጸጥ ብላችሁ ትንፋሽ እያስገባችሁ ትረጋጉ። እዚሁ ብትሆኑ እዚሁ ከሆናችሁ ምን ታረጋላችሁ? ከዛ 5 ሰከንድ የምትፈልጉት ውጤት ለምሳሌ $30,000 ከዛ ደግሞ $30,000 ነቱ ሳይሆን $30,000 አግኝታችሁ በዛ ነገር የምታረጉት ነገር አርጋችሁ የምትወዱት ሰው የምትሉት የምታከብሩት ሰው እናንተ ጋር ቦታ ያለው ሰው በእናንተ ደስታ የሚደሰት ሰው በምናባችሁ ያ ሰው እንኳን ደስ አለ አደረግከው እኮ ኮንግራቹሌሽንስ እኔ አውቅ ነበር ብቻ የሆነ ነገር ሲላችሁ ብቻ አይደለም ሲያቅፋችሁ ሲስማችሁ ሊሆን ይችላል። ኢማጂናል 5 ሰከንድ ሲን ፊልም ላይ ሲን እንደሚባለው የሙቪ ሲን እናንተ ማምሯችሁ እቺን ሞመንት ክሬት አድርጓት ከዛ በምናባችሁ ታያላችሁ ማለት ነው። እሱ 5 ሰከንድ ፊሊንጉን ለማምጣት ስሜቱ እንዲሰማችሁ የምስጋና የደስታ ምናምን ስሜት ማለት ነው። እቺን ስሜት ተደጋግሙ። እቺን 5 ሰከንድ ሲን ተደጋግሙታላችሁ እስኪደክማችሁ። ይህንን ታረጋላችሁ። ይህን ማረጋችሁ ምንድነው? ስሜታችሁ ውጤቱ ያለውን ሰው ስሜት እያረገው ነው። ሰውነታችሁ ስሜቱን እየተለማመደው ነው ማለት ነው። ከዛስ ቀን ላይ ደግሞ ለምሳሌ አሁን ያን $30,000 እናንተ የምትፈልጉትን አስገቡበት። ስታሳኩ የሚሰማችሁን ማን ነው? ለራሳችሁ የምትሉትን ቃል አስቡት። አደረግከው ነው እንዳልኩት አደረግኩት፣ አሳካሁት እኮ ተመስገን ነው እንደምትሉት እሱን ቃል ቀናችሁ ላይ ደጋግማችሁ በጭንቅላታችሁ ሪሃርስ አድርጉ። ሪሃርስ ባረጋችሁት ቁጥር ጭንቅላታችሁ ላይ ይሄ ሀሳብ ስሜታችሁ ላይ ይሄ which ፍሪኩዌንሲያችሁን ምን እያደረጋችሁት ነው? ያ የምትፈልጉት 101.1 የሚባለው ወይም $30,000 የሚባለው
ፍሪኩዌንሲ ላይ እያደረጋችሁት ነው። እሱን አለማዳመጥ አትችሉም። ይሄ ከሆነ በኋላ ምን መሰላችሁ ኢንቱዊሽን የሚባል ነገር አለ። ኢንቱዊሽን ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። ኢንቱዊሽን በአማርኛ ምን ነበረ? ጠፋብኝ። ብቻ ልባችሁ የሚነግራችሁ ማለት ነው። ልባችሁ ምን ልብ አያወራም፣ ግን ልባችሁ ብቻ ውስጣችሁ የሚነግራችሁ ነገር አለ። እናንተ አሁን ያ ውጤት ያለው ሰው ፍሪኩዌንሲ ላይ ስትሆኑ ከዛ ሰው ኢንቱዊሽን ማለት ደግሞ ኢነር ጋይዳንስ ማለት ነው ታገኛላችሁ። ኢንቱዊሽናችሁ ይነግራችኋል ማለት ነው። የሆነ ነገር ይነግራችኋል። ሁሌም ውስጣችን እያወራን ነው፣ ይነግረናል። ግን የሚነግረን ካለንበት ነው። መውደቅን ወይም አለማሳካትን እያሰባችሁ ከሆነ አሁንም ኢንቱዊሽናችሁ ከዚህ የተቀዳ ነው የሚሆነው። ኦልሬዲ ውጤቱ እንዳለው ሰው ስትሆኑ ውጤቱ ያለው ሰው ሲመክራችሁ ብላችሁ አስቡ። እናንተ ያሳካችሁት እናንተ ለእናንተ ሀሳብ ስትሰጡት ብላችሁ አስቡ። እናንተ ትክክለኛው ማንነት ላይ ከሆናችሁ የምፈልጉት ውጤት ያለው ሰው ማንነት ላይ ስትሆኑ ኢንቱዊሽናችሁም እንደዛ ነው፣ ይነግራችኋል። ይሄን አርግ አታርግ፣ ከዛ ብቻ ይመጣላችኋል። ይሄ ውስጣችሁ እንትና ጋር ደውልለት እንትና ጋር የሚላችሁ ነገር አለ አይደለ? እሱ ይመጣላችኋል ማለት ነው። እሱን ሰምታችሁ የምትወስዱት ደግሞ አክሽን የምፈልጉትን ሪዛልት ያመጣላችኋል ማለት ነው። ዳሲት ሲምፕል ነው። እዚህ ጋር ግን ውስጣችሁ የሚነግራችሁን የምትሰሙ ሰው የምትሆኑት ምን ስትሆኑ ነው ካላችሁኝ፣ አሁን ላይ መሆን ስትችሉና ስቲል መሆን ስትጀምሩ። ስቲል ማለት ለምሳሌ ይሄንን ማርከር ይዩት። ማርከር ነው፣ ቁጭ ብሏል፣ ብዙ ነገር ውስጥ አይሄድም። አሁን ላይ መሆን ተለማመዱ። ሳይለንስ ላይ መቀመጥ ተለማመዱ። እኔ ሁሌ ማድረገው ጠዋት ላይ ቢያንስ 10-15 ደቂቃ ጸጥ ብዬ ቁጭ እላለሁ። አለቀ። ኮች ማድረጋቸውን ሰዎችም አሳይመንት የምሰጣቸው የመጀመሪያው ነገር ምንድነው? ቁጭ ብሎ ያረጉት ውጤታማ ናቸው፣ ያላረጉት ደግሞ አሁንም ይቸገራሉ። ስለዚህ ይሄንን ውስጣችሁን ማዳመጥ የምትችሉ ሰው እንድትሆኑ፣ ምክንያቱም ሁሌ ይነግረናል፣ ግን ጫጫታ ላይ ወከባ ላይ ሩጫ ላይ ስለሆነ ውስጣችን ማዳመጥ አንችልም። ስለዚህ ተረጋጉ፣ እስቲ ቁጭ በሉ። እሱን ስታደርጉ ሞር ውስጣችሁን ማዳመጥ የምትችሉ ሰው ትሆናላችሁ። ሌላው የመጨረሻው የምነግራችሁ ትልቁ ኪ ምንድነው? ሪላክስ ማድረግ። ለምን ሪላክስ አደርጋለሁ? ለምን አልሯሯጥም? ለምን አልዋከብም? የምታገኙት ያላችሁ ነው። ኮዝ ኤንድ ኢፌክት። ያ ብዙ ዩቲዩብ ስታዩ ምናምን ስኬታማ ሰዎች ስታዩ በቃ ማግኘት አለብህ፣ መሮጥ፣ መብላት አለ፣ ብቻ ብዙ ነገር ሰሙና ሩጫ ውስጥ ትገባላችሁ። የሮጣችሁ ከሆነ ሁሌም ሩጫ ላይ የምትሆኑ ሰው ነው የምትሆኑት። ያለንን ነው መልስ የምናገኘው። ውጤት የምፈልጉትን ነገር ስታገኙ እንደሚሰማችሁ እስቲ አሁን $30,000 አካውንታችሁ ላይ ቢገባ እንደሚሰማችሁ ከሆነ የምትሉት ኡፍ ከሆነ የምትሉት አሁን እንደዛ አይደላችሁ ማለት ነው። ህይወት ላይ ደግሞ ያለንን ነው የምናገኘው። ስለዚህ ያ ውጤት ሲኖር የሚኖራችሁ ሪላክሴሽን አሁን ይኖራችሁ። ሪላክሴሽን ላይ ስንሆን ቴታ ስቴት የሚባል የአእምሮ ሞገድ አለ። እዛ ላይ ነው የምንሆነው። እዛ ላይ ስንሆን ሀሳብ ይመጣልናል፣ መንገዶች ይታዩናል። ኢንቱዊሽን የሚባለው ነገር ጣችን ይነግረናል። አሁን ይሄ እንደለመዳችሁት እንዴት ትሄዱ አይደለም። ህይወት ላይ ሰው በሚሄድበት ሰው በማይሄድበት እና ባላየበት መንገድ እንድትሄዱ ነው ይህን ሁሉ ሼር እያረኳችሁ አለሁት። ስለዚህ ጠቅለል ስናደርገው እንግዲህ አንዳንድ እውነታዎችን ነገርኳችሁ፣ ህይወት ላይ ያሉ ብታውቋቸው ጥሩ የሆኑ። ከዛ ደግሞ ህይወት ላይ ማግኘት ስንፈልግ እንዴት እንደሚገኝ አሳይቻችኋለሁ። ትልቁ ነገር ኮዝ ኤንድ ኢፌክትን አስታውሱት። የመጨረሻው ደግሞ ሪላክሴሽን። ሰውነታችሁን እያስታወሳችሁ ሪላክስ እንዲያደርግ አለማምዱት። ስራ ላይ ናችሁ፣ እንዲህ ብላችኋል፣ ሪላክስ አድርጉ። የሆነ መዋከብ እንዳለባችሁ መሮጥ እንዳለባችሁ እያሰባችሁ ነው፣ ሪላክስ አድርጉ። እንደዛ ስትሆኑ እንዳልኳችሁ ሀሳብ ይመጣላችኋል፣ ይነግራችኋል ውስጣችሁ ማለት ነው። ስለዚህ ጨርሰናል እና እስካሁን ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ። እንዲሁም ደግሞ ቪዲዮቹን በማየት ከኔ ጋርም ደግሞ ዋን-ቱ-ዋን ክላስ በመውሰድ ያላችሁ ተሞክሮ ካለ የውጤት ማለት ነው የስኬት ተሞክሮ ካለ ለሌላ ሰዎች በደንብ ኢንስፓይሬሽን፣ እንዲሁም ደግሞ አሁን እዚህ ጋር የምናወራው ነገር ሪሊ እየሰራ እንደሆነ እንዲያውቁት። ለምን ይሄ ሰው ሳይ ደግሞ ሰው እምነቱ ይጨምራል እዛ የሚያደርገው ነገር ላይ እዚህ ላይ ማለት ነው። ደግሞ ምንም ነገር የሚቀይራችሁ እምነት ሲኖራችሁ ነው እዛ ነገር ላይ ማለት ነው። አሁን እኔ እያረኩኝ እያሳዩኋችሁ ያለሁት
ትልቁ ነገር ራሳችሁ ላይ በደንብ እምነት እንዲኖራችሁ። ስለዚህ እንዳልኳችሁ እንደዚህ የኔ ተሞክሮ ያላችሁ ሰዎች ኮሜንት ላይ ጻፉልኝ፣ ኦር በውስጥ መስመር ጻፉልኝ፣ ዲስክሪፕሽን ላይ ባለው ኮንታክት ማለት ነው። ከዛ ምናልባት ደግሞ ከተመቻችሁ ቪዲዮ ሪከርድ እናረጋለን፣ ለሰዎች ሼር እናረጋለን ማለት ነው። የስኬት ታሪኮችን ቪዲዮ እያዘጋጀው ስለሆነ ሼር አርጉኝ። እንዲሁም ደግሞ ዋን ቱ ዋን ኮቺንግ የምፈልጉ ሰዎች ገበያችሁን ለማሳደግ ራሳችሁን ለማሳደግ እያወቃችሁ ግን እየተገበራችሁ ካልሆነ ወይም ደግሞ እዚህ ጋር የምናወራውን ነገር ሞር አንደርስታንድ ማድረግ የምፈልጉ ሰዎች ክራይቴሪያውን ልክላችኋለሁ። ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ይመቻችሁ።